የሞትን ደብዳቤ ቀዶ ሰርግ ያደረገ መልአክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የሞትን ደብዳቤ ቀዶ ሰርግ ያደረገ መልአክ። የሞታችንን ደብዳቤ፣ የኛን የሞት ደብዳቤ፣ የሞቱን ወረቀት አስወግዶ ሕይወትን የሚሰጥ መልአክ መጋቤ ብሉይ ቅዱስ ሚካኤል ነው። እንኳን ለ2018 ለሰኔ ቅዱስ ሚካኤል በሰላም በሕይወት በጤና በፍቅር በአንድነት እንኳን አደረሳችሁ፣ እንኳን አደረሰን። መጋቤ ብሉይ ቅዱስ ሚካኤል የሞትን ደብዳቤ ቀዶ ወደ ሰርግ የለወጠ መልአክ ነው። ታሪኩን ባጭሩ ለማየት ባይራን የሚባል ገና በጽንስ ያለ ነገር ግን አባቱ እሱን እንደጸነሰ ያረፈበት፣ እናቱ ግን በሕይወት የቆየች ነበረች። እናቱ መጋቤ ብሉይ ቅዱስ ሚካኤል ድረስልኝ፣ ለእስራኤላውያን የደረስክ ለእኔም ድረስልኝ እያለች በቅዱስ ሚካኤል ጸሎት ተማመን ነበረ። በዚህ መካከል ቅዱስ ሚካኤል የእሷን ጸሎት በእግዚአብሔር ቸርነት ይሰማት ነበረ። ምጥ መጣ። የሚደርስላት ዘመድ የለም፣ ወገን የላትም። እንዳሁኑም አምቡላንስ የለም። ቅዱስ ሚካኤልን ጠራችው። ከአምቡላንስ ቀድሞ ሰፈሩን ሳይጠይቅ አካባቢውን ሳይጠይቅ መረጃ የማይሻው መልአክ እግዚአብሔር እየመራው በአማላጅነቱ ፈጥኖ ደረሰላት ከቅዱስ ገብርኤል ጋር። ከምጧም ከችግሯም ገላገላት በአማላጅነቱ። ከዚህ በኋላ አንድ አመፀኛ ገንዘብ ያለው ሀብት ያለው ኢኮኖሚ ያለው ነገር ግን እግዚአብሔር የሌለው ሰው ጎረቤት ነበራት። ቅዱስ ሚካኤል እንዲህ አለው ያን ሕፃን፣ አይዞሽ ጠንክሪ፣ እግዚአብሔር ካንቺ ጋራ ነው፣ የላከኝ እግዚአብሔር ነው፣ ይሄ ልጅሽ በሰላም ያድጋል፣ የዚህን ባለጸጋም ንብረት ገንዘብ ይወርሳል፣ ባለሀብት ይሆናል አላት። ከዚህ በኋላ ያ ባለጸጋ እግዚአብሔር እንዲሰማ አድርጎ ጆሮውን ከፍቶለት ሰማ። ጆሮን የሚከፍት እግዚአብሔር ነው፣ የክፉን ጆሮ አይከፍትም። ግን በዚህን ጊዜ ይህን ሕፃን ለመበቀል ሁል ጊዜ እንደ ይሁዳ ምቹ ጊዜ ይሻ ነበረ። ይሁዳ ክርስቶስን አሳልፎ የሰጠው የሸጠው ምቹ ጊዜ ፈልጎ ነው። ምቹ ጊዜ ይፈልግ ነበረ። እናት ደሃነችና ቀዳ የምታለብሰው፣ እነሆ ከጓዳዋ ገብታ ቆርሳ የምታጎርሰው እንጀራ አጣች፣ ተቸገረች። ችግሯን ተረድቶ በሚገርም ሁኔታ በክፍተቷ ገባ። ከዚህ በኋላ ለምን በረሃብ ልጅሽ ይሞታል? አንቺስ ለምን ትሞቻለሽ? ብር ሰጥሻለሁ፣ ወርቅ ሰጥሻለሁ፣ ልጅሽን ስጭኝ አላት። አዎ ልጄ በረሃብ ከሚሞት ከሀብታም ገብቶ እየበላ እየሰራ ቢኖርልኝ ይሻላል አለችና ሰጠችው። እሱ ግን ሊያሳድገው አልነበረም። በቁመቱ ልክ ሳጥን ሰርቶ ባህር ውስጥ ጨመረው። የእግዚአብሔር ቤተሰቦች አያችሁ፣ የሰው ክፋት ምን ያደርግ ይሆን? ሰውን አጥፍቶ ሰውን ገሎ ባህር ውስጥ ጨምሮ ከንብረቴ ጋራ ከገንዘቤ ጋራ በሕይወት እኖራለሁ ማለት ይሄ ሰው ነው። መጽሐፍ እንዲህ ይላል፣ በአንተ ላይ እንዲደረግ የማትፈልገውን በሌላ ሰው ላይ አታድርግ። ይሄን የረሳ ሰው ነው። ነገር ግን እግዚአብሔር ከኛ ጋራ ከሆነ የትም ብንሄድ እግዚአብሔር ያወጣናል። እግዚአብሔርን ይዘን የትም ማረሚያ ቤት ብንገባ እግዚአብሔር ከኔና ከእናንተ ጋራ ስለሆነ ማረሚያ ቤቱ መዝናኛ እንደ ሶደሬ ይሆንልናል። እግዚአብሔርን ሳንይዝ ለመዝናናት ሶደሬ ብንገባ ግን እግዚአብሔር ከኛ ጋራ የለምና እንደ ቃሊቲ ማረሚያ ቤት ይሆንብናል። አባቶቻችን ለዚህ ነው በበረሃ ብቸኝነት ሳይሰማቸው የሚኖሩት። እኛ ከወገን ጋር እየኖርን ብቸኝነት ይሰማናል። ለምን? እኛ ሰው ቢኖርም እግዚአብሔር የለንማ፣ በኃጢአታችን አርቀናል። ቅዱሳኑ ግን በበረሃ እየኖሩ እግዚአብሔር ከነሱ ጋር ስለሆነ ብቸኝነት አይሰማቸውም፣ ደስ ይላቸዋል። ስለዚህ እግዚአብሔር
ከባይራን ጋር ነው። ቅዱስ ሚካኤል በአማላጅነቱ ከሱ ጋር ነው። በሳጥን ተቆልፎ ባህር ውስጥ ሲጨመር ቅዱስ ሚካኤል አብሮ ገባ። ለሰለስቱ ደቂቅ ቅዱስ ገብርኤል እንደደረሰላቸው የ10 ቀን ጎዳና ከሄደ በኋላ ወደብ ላይ ደረሰ። አንድ በግ ጠባቂ ያገኙ። ሳጥን ነው ወርቅ አገኙ ብሎ ደስ አለ። ከፈተው። ልጅ የለውም ነበረ። ከወርቅም በላይ ወርቅ የሆነ ባይራንን አገኘ። ደስ አለው፣ ተደሰተ። ከዚያ በኋላ ባይራን እያለ ስሙን እየጠራ እየተደሰተ ባይራንም መልካም የሆነ ቅን የሆነ ስነ ምግባር ያለው ልጅ፣ አስተዋይ የሆነ ቤተሰቦቹን አክባሪ እግዚአብሔርን የሚፈራ ልጅ ነበር። በጣም ደስ ይላል በእውነት። ከዚህ በኋላ ያ ነጋዴ ለንግድ ወደዛ ሀገር ሄዳል። መሽቶበት ከነ ባይራን ቤት ይገባል። ከዛ ባይራን ይለዋል። ባይራንም ፈጣን ነው። አቤት አባቴ፣ አቤት ወዴት እያለ ይታዘዛል። ያ ሰው ጭንቅላቱን መታው። ለምንድነው ባይራን ያልከዋል? መቼስ ምዕመናን እግዚአብሔር ከሌለን እኮ ሰላም የለንም። እውነት ለመናገር ምንም ይኖረን፣ ምንም ያህል ሀብት ይኖረን፣ እግዚአብሔር ከሌለ ባዶ። ምንም ያህል ስልጣን ይኖረን፣ እግዚአብሔር ከሌለበት ባዶ። ምንም ያህል ዕውቀት ይኖረን፣ እግዚአብሔር ከሌለበት ባዶ ነው። የፈለገ ቁጥር በዜሮ ቢባዛ ዜሮ እንደሆነ ሁሉ እግዚአብሔር የሌለው ነገር ሁሉ ዜሮ ነው። እግዚአብሔር ቤተሰቦች ልብ በሉ። ባይራን ሲለው ደነገጠ፣ ተሸበረ። ለምን ነው ባይራን ያልከው? ባይር ውስጥ ያገኘሁት ነው። በስንት ዘመን? በዚህ ዘመን ቀኑን ቆጥሮ ሲነግረው እኔ የጣልኩት ሰው ነው አለ። ጉድጓድ አሁንም ቆፈረለት። ምዕመናን ክፉዎች ጉድጓድ ሲቆፍሩልን እኛ ያለፍነው በክህሎታችን ሳይሆን በቅዱሳን መላእክት ተራዳኢነት ነው፣ በእግዚአብሔር ቸርነት ነው፣ በድንግል ማርያም እናትነት ነው። እግዚአብሔር ቤተሰቦች ከዚህ በኋላ እባክህ ዕቃ ረስቼ ወደ ቤቴ ልላከው አለ። አዎ ወርቅ እሰጥሃለሁ አለ። ላከው፣ ተላከ ባይራን። ከዚህ በኋላ ደብዳቤውን ይዞ እየሮጠ ሲሄድ ያ 9 ቀን ጎዳና ሄዶ የ1 ቀን መንገድ ሲቀረው ቅዱስ ሚካኤል እንሆ በሰራዊት አምሳል ታጅቦ ምድራዊ ንጉስ መስሎ ታየው። ከዚህ በኋላ የት ትሄዳለህ? ተልኬ ምን ይዣለሁ? ደብዳቤ አሳየኝ አለው። ታማኝ ነው። እንዳሳሳይ ተብሏል። አላሳይም ማለት እንዲሁ እንዳለ እባክህ እንዳለ ሳትገልጽ አሳየኝ አለው። ደብዳቤው እንደዚሁ አሳየኝ። ቅዱስ ሚካኤል ፋለበትና ወዲያው እንደደረሰ ይገደል የሚባለው ደብዳቤ ተገለበጠና ወዲያው እንደደረሰ በውጭም በውስጥም ያለውን ንብረቴን አውርሳችሁ ልጁን አጋቡለት የሚል ደብዳቤ ተጻፈ። አያችሁ ምዕመናን፣ ቅዱስ ሚካኤል የሞትን ደብዳቤ ወደ ሰርግ የሚለውጥ ያለው ለዚህ ነው። ከዚህ በኋላ ደረሰ፣ ማህተሙን አየ፣ ዳረው። የ40 ቀን ደስታ አደረጉ። በ40ኛ ቀኑ እየተዘፈነ እየተዘመረ እግዚአብሔርን እያመሰገኑ ነበሩ። እግዚአብሔርን ደስ ያለው ቢኖር ያመስግን ነው። እያመሰገኑ ምስጋና ሲሰማ ዝማሬ ሲሰማ ያበለጸጋ ምንድነው የምሰማው ድምፅ አለ። ከዚህ በኋላ አንተ የላከው እነሆ ካገባ በውጭ በውስጥ ያለው ንብረትን ከወረሰ 40 ቀን ሆኖታል። ስለዚህ እሱ ነው አለ። ሰው ሙት አይባልም፣ ከበቅሏ ወድቆ ሞተ። የእግዚአብሔር ቤተሰቦች ከዚህ በኋላ ቅዱስ ሚካኤል ለባይራን ያደረገለትን ገልጾለት ባይራን እስከ ዕለተ ሞቱ ድረስ የቅዱስ ሚካኤልን አማላጅነት የእግዚአብሔርን ቸርነት ሲያዘክር ኑሯል ማለት ነው። የሞትን ደብዳቤ ወደ ሕይወት የቀየረ መልአክ ነው። ስለዚህ ሰኔ 12 የብቻ አይደለም። ኢትዮጵያዊ ላሊበላ ቅዱስ ላሊበላ 11 ውቅር አብያተ ክርስቲያናትን ያነጸ ቅዱስ ላሊበላ ዛሬ አይደለም ለመስራት ለማየት እንኳን እጹብ የሆነብን ቅዱስ ላሊበላ እንሆ እረፍቱ ነው። የብቻ አይደለም። በቅዱስ ሚካኤል የምትተማመን የአፎምያም እረፍቷ ነውና ታላቅ በዓል ነው። ቅዱስ ሚካኤል ስንጠራው ከእግዚአብሔር ተልኮ ፈጥኖ ይደርስልናል። ለዚህ ነው በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዝልሃል። መዝሙረ ዳዊት መዝሙር 90 ከቁጥር 11 ላይ። የብቻ አይደለም። ይታየ መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታዕምሩ ከመ ይር እግዚአብሔር መዝሙር 33 ከቁጥር 7 ላይ እንዲህ ይላል። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አንዳንዶች የእግዚአብሔር መላእክት ያድኑም ይላሉ። ዳዊት ተናገረ፣ ያድናል አለ፣ ይታየናል፣ ያድናቸዋል አለ። ያድነናል በአማላጅነቱ፣ ይታደገናል በአማላጅነቱ። እስራኤላውያንን እየመራ ከክፉ ነገር እየጠበቀ ለከነዓን ያበቃቸው ቅዱስ ሚካኤል በአማላጅነቱ ነውና እኛንም
በምድር ላይ ስንኖር በምድር ካለው ፈተና፣ በምድር ካለው ውጣ ውረድ፣ በምድር ካለው ችግር ሁሉ ሰውሮ ለመንግስቱ ያብቃን። የቅዱስ ሚካኤል ተራዳኢነት፣ የእግዚአብሔር ቸርነት አምላካችን ቅዱስ እግዚአብሔር ከሁላችን ጋር እንዲያደርግልን ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር።